በዚህ ሰዓት ኢራን ማት እየወረደባት ይገኛል። እንግዲህ በዚህ ሰዓት አሜሪካና እስራኤል በጥምር እያደረጉት ባለው ጥቃት የኢራን ዋና ከተማ ቴህራን እየነደደች ትገኛለች። አሜሪካ በዚህ ሰዓት በኤፍ22 እስከ ኤፍ35 እንዲሁም ቢቱ ቦምበሮቿን ይዛ ቴህራንን እያፈነዳች ትገኛለች። እንግዲህ አሜሪካ ከባዱ ምቴ ካሁን በኋላ ነው የሚቀጥለው ያለችው ቃሏን እያከበረች ነው የሚመስለው። ከላይ በቪዲዮ ላይ እንደምትመለከቱት ቴህራንን እያወደሙ ይገኛሉ። የአሜሪካ የጦር ጀቶችም ሆነ የጦር መርከቦች ገና አልጀመርንም በማለት እጅግ አስደንጋጭ የተባለ ዛቻ የአሜሪካው ፕሬዝዳንት ዝተዋል። ፕሬዝዳንት ትራምፕም ለሲኤንኤን በሰጡት መግለጫ በኢራን ላይ እየተወሰደ ላለው እርምጃ ሲናገሩ ገና አልጀመርንም፣ ትልቁ የጥቃት ማዕበል በቅርቡ ይጀምራል ሲሉ በይፋ አስታውቀዋል። ይህ ንግግር አሜሪካ እስካሁን ካደረገችው ጥቃት እጅግ የላቀ ግዙፍ ወታደራዊ ዘመቻ መዘጋጀቱን የሚያሳይ ሆኗል። ትልቅ የጥቃት ማዕበል የሚለው የፕሬዝዳንቱ አገላለጽ የኢራንን ወታደራዊ ኢኮኖሚ እንዲሁም ደግሞ ፖለቲካዊ መዋቅሮች ኢላማ ያደረገ መሆኑን እንግዲህ ዲፕሎማቶች እየገለጹ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁ ነገር። ወደ ሰበር መረጃው ስናቀና በቀዳሚነት የምናገኘው በአካባቢው ያሉ የመካከለኛው ምስራቅ የጦር ሰፈሮች የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች መመታታቸውን ተከትሎ አሜሪካ ተጨማሪ ቁጥር ያለው እጅግ በርካታ የባህር ኃይል የጦር ኃይሎቿንና መርከቦቿን በፍጥነት ወደ መካከለኛው ምስራቅ እንዲሄዱ ማዘዟን ሌሊቱን አስታውቃለች። ተጨማሪ ኃይል ወደ ቦታው መታዘዙንም ተከትሎ ኢራን ሌሊቱን በቀጠናው ሀገራት ላይ በከፍተኛ ሁኔታ ድብደባ አካሂዳለች። ሳውዲ አረቢያና የተባበሩት አረብ ኤምሬትስም የዚሁ ጥቃት ሰለባ ሆነው አድረዋል። እንዲሁም እስራኤልም ቴልአቪቭን ጨምሮ የተለያዩ ከተሞቿ በኢራን ሚሳኤል ሌሊቱን ተመተዋል። እስራኤልም የበቀል ጥቃቷን ንጋቱን ጀምሮ በኢራን ላይ እየወሰደች ትገኛለች። ጥቃቱ በተፋፋመበት በአሁኑ ሰዓት ታዲያ ኢራን እንዳስታወቀችው ከሆነ የእስራኤልን የኒውክሌር ማብላያ እመታዋለሁ ስትል አደገኛ ዛቻ አሰምታለች። ይህንን ተከትሎ ጉዳዩ ውጥረቱን የበለጠ አኑሮታል። ይህ የመካከለኛው ምስራቅ ግጭት ወደ እስያም ተስቧል። ወደ ስሪላንካ አቅራቢያ የደረሰ ሲሆን በስሪላንካ አቅራቢያ ትጓዝ የነበረች የኢራን የጦር መርከብ በአሜሪካ ቶርፒዶ ተመታ መስመጧ ተነግሯል። ይህንንም ተከትሎ በርካታ ሰበር መረጃዎች እየወጡ ነው። ግጭቱ እየተባባሰ እንደሆነ ተዘግቧል። ይህንን በተመለከተ በሰፊው ሌሊቱን የወጡ ሰበር መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በቀጠለው የመካከለኛው ምስራቅ አውዳሚ ጦርነት ኢራን የቀጠናውን ሀገራት በባላስቲክ ሚሳኤልና በሰው አልባ በራሪ አውሮፕላኖች ድሮኖች ስትመታ ያደረች ሲሆን በተመሳሳይ እርሷም በእስራኤልና በአሜሪካ ጥምር ጦር ስትመታ አድራለች። የአሜሪካ መከላከያ ሚኒስትር ፔንታጎን ከፍተኛ የጦር ጀነራሎች ዛሬ ሌሊቱን በሰጡት መግለጫ ዩናይትድ ስቴትስ አሜሪካ በአካባቢው ላይ የሚገኙ የጦር ሰፈሮቿ ላይ ጉዳት መድረሱን አምነው በሆርሙዝ ባህረ ሰላጤም በቀይ ባህር አካባቢ የንግድ መርከቦችን ደህንነት አሳሳቢ በመሆኑ እነርሱን ለማስጠበቅ ሲባል አሜሪካ ተጨማሪ ግዙፍ ጦር እንዳስፈልጋት ገልጸዋል። ይህንንም ተከትሎ 5 የአሜሪካ ግዙፍ የጦር መርከቦችና በርካታ የባህር ላይ ተዋጊዎች ወደ ቀጠናው በይፋ ማንቀሳቀስ መጀመሯን ሮይተርስ ዘግቧል። ይህም ከፕሬዝደንቱ በተሰጠ ቀጥተኛ ትዕዛዝ ነው ተጨማሪ ኃይል ወደ አካባቢው በፍጥነት የተላከው ብለዋል። አሜሪካ ተጨማሪ ኃይል ወደ ቀጠናው በፍጥነት ማሰማራቷ በተሰማ በሰዓታት ውስጥ ደግሞ ዛሬ ሌሊቱን የኢራን አብዮታዊ ዘብ IRGC ከዚህ ቀደም ታይቶ በማይታወቅ ቁጥር መጠን እጅግ ግዙፍ የሆኑ የባላስቲክ ሚሳኤሎችና የድሮን ማዕበሎችን በቀጥታ ወደ እስራኤልና በቀጠናው ወደሚገኙ የዩናይትድ ስቴትስ የጦር ሰፈሮች ወዳሉባት ሀገራቱን አስወንጭፈዋል። አልጀዚራ በሰበር ዜናው ሌሊቱን እንዳስነበበው የኢራን መንግስት ቴሌቪዥን ይህንን ጥቃት የበቀል አውሎ ነፋስ ሲል የሰየመው ሲሆን ጥቃቱ በተለይም ደግሞ እስራኤል በኢራን ከፍተኛ አመራሮች ላይ ለፈጸመችው አየር ድብደባ የሚሰጥ ቀጣይነት ያለው የማይመለስ ምላሽ ብሎታል። የኢራን የጦር አዛዦች ይህንን ጉዳይ ሌሊቱን በሰጡት መግለጫ አረጋግጠዋል። አልጀዚራና ቢቢሲ በጋራ እንደዘገቡት ከሆነ ከኢራን ምድር የተነሱ በመቶዎች የሚቆጠሩ ግዙፍ ባላስቲክ ሚሳኤሎችና በርካታ ድሮኖች የበርካታ አረብ ሀገራትን አየር ክልል አቋርጠው በመጓዝ በእስራኤል ሰሜናዊ ግዛቶች በኔጌቭ በረሃ በሚገኙ ስትራቴጂክ ዓለምን ማህበረሰብ በአዲስ ስጋት ውስጥ የከተተ አስደንጋጭ ዜና ከወደ ሰሜን ኮሪያ ተሰምቷል። ዓለም
ዓለም ከሰሜን ኮሪያ ያየችውንና የሰማችውን ማመን አቅቷታል። የሰሜን ኮሪያው መሪ ኪም ጆንግ ኡን ማንኛውንም የአሜሪካ ከተማ በ20 ደቂቃዎች ውስጥ ብቻ መምታት የሚችል እጅግ ኃይለኛ የኒውክሌር ስርዓት ይፋ ማድረጋቸውን አስታውቀዋል። ይህ ከዚህ ቀደም ታይቶ በማይታወቅ ፍጥነትና አቅም የመጣ የኒውክሌር ዛቻ ዓለምን አስደንግጧል። ኪም ጆንግ ኡን ትናንት ይፋ ባደረጉት ንግግር ይህ አዲሱ የኒውክሌር መሳሪያ መላውን የአሜሪካ ምድር በቀላሉ መድረስ የሚችል መሆኑን በኩራት ገልጸዋል። ኪም ጆንግ ኡን ይህንን አዲሱን መሳሪያ ሃውሶንግ 20 ሲሉ የሰየሙት ሲሆን ከእንግዲህ አሜሪካም ሆነች ጋሻ ጃግሬዎቿ ይጠንቀቁ የሚል የማያወላውል ማስጠንቀቂያ አስተላልፈዋል። ሰሜን ኮሪያ ሃውሶንግ 20 የተባለ ሰበር መረጃ የተፈራውና እንዲሁም ደግሞ ሲዛትበት የነበረው ነገር በተግባር አይተነዋል። ዛሬ እንግዲህ የአሜሪካ ከፍተኛ የተባለው እንግዲህ ቦምብ ጣይ አውሮፕላኖች ቴህራንን ከአንድ ጫፍ እስከ አንድ ጫፍ እያፈነዷት ይገኛሉ። የቴህራን ዋና ከተማ አሁን ላይ በሳትና እንዲሁም ደግሞ በሳተ ገሞራ እየፈነዳና እንዲሁም ደግሞ በከባድ ጭስና ዳመና በሸፈነ ከባድ ፍንዳታ ህዝቦቿም እያናወጠ ይገኛል። ቴህራን ሙሉ በሙሉ ጨለማ ውጧታል እየተባለ ነው። አሁን በዚህ ሰዓት ላይ አልጀዚራ በላይቭ ላይ እንደሚያሳየው ከሆነ የአሜሪካ የቦምብ ጣይ አውሮፕላኖች እንደገቢቱንና እንዲሁም ደግሞ እስከ 2000 እና ከ2000 በላይ ፓውንድ መሸከም የሚችሉ አውሮፕላኖችና እንዲሁም ደግሞ የጦር ጄቶች እየተመላለሱ የቴህራንን እየደበደቧት ይገኛሉ። የኢራን የአየር ክልል አሁን ላይ እንግዲህ ፈረሱም ይኸው ሜዳውም ይኸው ብሎ ለእስራኤልና ለአሜሪካ እጁን የሰጠ ይመስላል። እስካሁንም ድረስ ምንም አይነት የአየር መቃወሚያዎች በዚህ ሰዓት ኢራን ማት እየወረደባት ይገኛል። እንግዲህ በዚህ ሰዓት አሜሪካና እስራኤል በጥምር እያደረጉት ባለው ጥቃት የኢራን ዋና ከተማ ቴህራን እየነደደች ትገኛለች። አሜሪካ በዚህ ሰዓት በኤፍ22 እስከ ኤፍ35 እንዲሁም ቢቱ ቦምበሮቿን ይዛ ቴህራንን እያፈነዳች ትገኛለች። እንግዲህ አሜሪካ ከባዱ ምቴ ካሁን በኋላ ነው የሚቀጥለው ያለችው ቃሏን እያከበረች ነው የሚመስለው። ከላይ በቪዲዮ ላይ እንደምትመለከቱት ቴህራንን እያወደሙ ይገኛሉ። የአሜሪካ የጦር ጀቶችም ሆነ የጦር መርከቦች ለማገዝ ወይም ለማጠናከር ወደ ስፍራው እያቀኑ ይገኛሉ። የዛሬው ምሽት ደግሞ በተቃራኒው ለኢራን ከባድ ይሆናል እየተባለ ይገኛል። አዳዲስ ዜና ሲመጣ አደርስላችኋለሁ። በደም ሼር፣ ኮፒ፣ ሪፖስት እያደረጋችሁ አዳርሱ።